ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ለየት ያለ የምግብ አሰራር ይዤላችሁ መጥቻለሁ። እ እንዴት እንደሰራሁት ይሄ ቂጣ ለምን እንደሚጠቅም እኔ እንዴት እንደጠቀመኝ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ፣ የትም እንዳትሄዱ። አመሰግናለሁ። አሁን ወደ አሰራሩ እንገባለን። እዚህ ጋር እንግዲህ ሁለት አይነት ግብአቶች ነው የተጠቀምኩት። አንደኛው አልመንድ የሆነ ኦቾሎኒ የሚመስል ፍሬ ነው፣ ታውቁታላችሁ ውጭ ሀገር የምትኖሩት። ሁለተኛው ደግሞ የአጃ ዱቄት ነው። አንደኛው አልመንድ ይሄንን ይመስላል። ይሄ አይ ቲንክ ልጣጩ ተልጦ የተፈጨ ነው የመሰለኝ። እንደምታዩት ነጣ ይላል። ይሄ እንደ ኦቾሎኒ አይነት ፍሬ ነው እና በጣም በተለይ ሃይ ኮሌስትሮ ካለባችሁ ይህ ዱቄት ይህ የምግብ አይነት ይመከራል እንድትበሉ ከሌላው ከስንዴው። እንደምታዩት እዚህ ጋር ኮሌስትሮ ዜሮ ነው እና ደግሞ ሰርቪንግ ሳይዝ አንድ አራተኛ ኩባያ 5 ካርብ ነው። አንድ አራተኛ ኩባያ 5 ካርቦሃይድሬት ነው ያለው። ኢቨን ለዲያቤቲክ አንድ አራተኛ ኩባያ 5 ካርብ ነው። ምንም በጣም ብዙ ካርብ የለውም። ደግሞ ጥቅሙ ቶሎ ያጠግባል፣ እንዳትራቡም ያገለግላል ማለት። ይሄ ደግሞ ሁለተኛው አሁንም የአልመንድ ዱቄት ነው። ይሄኛው ይመስለኛል ከነፍሬው ነው የፈጩት። ከነፍሬው ፈጭተው መሰለኝ አይ ቲንክ ያዘጋጁት። እና ሶስተኛው ደግሞ ምንድነው? የአጃ ዱቄት ይሄንን ይመስላል። እሱም እንደዚህ ተፈጭቶ የተዘጋጀ ነው። ይሄንን እንደፈለጋችሁ አጃውንም እኔ ያደረኩት 2 ኩባያ አጃ 1 ኩባያ የአልመንድ ዱቄት ነው የተጠቀምኩት። ከነፍሬው ከነገለባው የተፈጨውን። ከዛ እንዲጣፍጠኝ ብዬ ጥቁር አዝሙድ ጨመርኩበት። ትንሽ ጨው ጨመርኩበት። ሌላ ነገር እንዳትጨምሩበት፣ ዘይት እንዳትጨምሩበት አደራችሁን። ምንም አያስፈልግም። እኔ የተጠቀምኩት ይሄኛውን ለሃይ ኮሌስትሮ ነው። ኮሌስትሮች ከፍ ብሏል ብለውኝ ነበር እና ያው እኔ ጉግል ሳረግ ምን ነው መብላት ያለብኝ በሚል ጉግል አድርጌ ነው ያገኘሁት። እና እዚህ ጋር ጨውና እንትኑ እንዲዋሃድ አድርጌ ውሃ ጨመርኩበት። ይሄ ዱቄት ምንድነው ስታቦኩት ቶሎ እንትን ይላል፣ ደረቅ ነገር ይላል እና ምጣዳችሁን አስመታችሁ ነው በደንብ ሲሰማ ምጣዱ ነው ይሄንን ማብካት ያለባችሁ። አብክታችሁ ምጣድ አሰማለሁ ካላችሁ ሌላ ውሃ ትጨምራላችሁ እና ያ እንዳይሆን በደንብ ብጥብጥ አድርጉት። ካስፈለገም በእጃችሁ ማበጥበጥ ካልፈለጋችሁ በመበጥበጫ ካለ በሱ እንትላላችሁ። በጣም እንዳይቀጥን ኮፈረ ልትጋግሩት አትችሉም፣ ይነሳል ከምጣዱ ላይ እና በጣም ጥንቃቄ ያስፈልገዋል። እንደምታዩት ምጣዴ ሲገል እንደዚህ ሊጡን ፈሰስ አደረኩትና ቶሎ ቶሎ ብዬ ነው እንደዚህ እንደምታዩኝ ምን እንደሚባለው እንደዚህ እጄ በቃ ያው አላቅም ምንድነው ለያየሁት ጋገርኩት። እና ከላይ ያለውን ሊጥ እንደምታዩኝ በጣም ተጠንቅቄ ነው ያለበዚያ ብድግ ነው የሚለው። ደረቅ ያለ ነገር ካገኘ ብድግ ይላል። እና በዚህ አጋጣሚ ያው ሃይ ኮሌስትሮ ካለባችሁ ይሄ የምግብ አማራጭ ይሆናችኋል። ላይክ ይሄን ከበላችሁ አንደኛ አትራቡም፣ ሁለተኛም ዳያቤቲክ በስፔሻሊ ደግሞ ታይፕ 2 ዳያቤቲክ ያለበት ሰውም ይሄኛውን ለምሳሌ ጋግሮ ላይክ እንደነገርኳችሁ ነው እንግዲህ አንድ አራተኛ ኩባያ 5 ካርብ ከሆነ ማለት አያስርብም። ብትበሉትም ቶሎ ትጠግባላችሁ፣ ቶሎም አትራቡም። ላይክ አሁንም ስኳር በሽታ ያለበት እንዳይራብ ሆዱን ትንሽ ጠገብ ያደርገዋል፣ ሁለቱም ማለት ነው። እና ይሄን በጣም ይጠቅማል። እና እንደምታዩት በጣም ቆንጆ ሆኖ በስሎ እንደዚህ ገልብጬዋለሁ።
አንዳንዴ ከወፈራችሁት ስትገለብጡት ፍርክስክስ ይላል እና ለዛ ነው ቀጠና አድርጌ ጋግሬ እያሳየኋችሁ። ውድ ቤተሰቦቼ ለእኔ በጣም ጠቅሞኛል። እንግዲህ ያው ብዙ ቅባት አልበላም፣ ግን ለምን እንደሆነ ኮለስትሮ አለች ሲባል ያው ራሴን ጎግል አድርጌ የሚጠቅሙትን እኔ ደግሞ በሌላ መልክ ሰርቼው እንደዚህን ቂጣ ከፈለኩኝ ያው ቅባት ሳልጨምር እንደዚህ ጨጨብሳም ነገር ሳልጨምር ይሄኛውን በሻይም ቡናም አፍልቼ መጠቀም እችላለሁ። ሁለተኛው ደግሞ እቹትና እንደዚህ ጋግሬ አውጥቼዋለሁ። ውድ ቤተሰቦቼ በጣም ተጠቀሙበት፣ ይጠቅማችኋል። ብዙ አይነት ለሃይ ኮሌስትሮ የሚሆን ምግቦች እየሰራሁኝ አሳያችኋለሁ። ለእኔ የጠቀመኝን አሁን ከኮሌስትሮል ነፃ ከመድኃኒት ከምትወስዱ ይህን እንድትጠቀሙ ነው ይዤላችሁ የመጣሁት። አጃውን እና አልመንዱን በሌላ አይነት መንገድም መስራት ይቻላል። እኔ እሱንም ሰርቼዋለሁ። ሌላ ቪዲዮ ላይ አለ፣ ተጠቀሙበት። በጣም ነው የሚጠቅመው፣ እኔ ስለጠቀመኝ ነው። ሌላው ደግሞ የተለያዩ አይነት የምግብ አሰራሮች ለኮሌስትሮ፣ ለሃይ ብለድ ፕሬሸር እና ለዲያቤቲክ እንደዚህ ሰርቼ ተጠቅሜ እኔን ከሶስቱም ከሃይ ብለድ ፕሬሸር ከዲያቤቲክማ ከኮሌስትሮም ነፃ ያደረጉኝን ምግቦች ይዤላችሁ እመጣለሁ እና እናንተም ፕሊስ የማይሆን ነገር አለም ይዤላችሁ የመጣሁት የጠቀመኝን ነው። በዚህ መሃል ኢቭን ሰውነት ክብደት ካላችሁ ክብደታችሁን ሁሉ ነው የምትቀንሱት እና ውድ ቤተሰቦቼ እናንተ ተጠቀሙበት። ጥያቄ ካላችሁ ያው ኮመንት አስቀምጡልኝ፣ እኔ መልሳለሁ። ሌላ ደግሞ ይዤላችሁ እመጣለሁ። ለዛሬ ያለኝ ቪዲዮ እንግዲህ ይህንን ይመስላል። ቪዲዮን ደግሞ ከወደዳችሁ ሰብስክራይብ፣ ሌላው ደግሞ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። በእውነት ነው የምላችሁ፣ ተጠቀሙበት። ለእኔ ስለጠቀመኝ ነው ለእናንተ ይዤላችሁ የመጣሁት። ሁል ጊዜ ቪዲዮ ስሰራ የሚጠቅመኝን ነው ይዤላችሁ የመጣሁት። በጣም ብዙ ነገር ይዤላችሁ እመጣለሁ። እናንተ ያው ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ሰላም ቆዩ።